ሰላም እንኳን ደህና መጣችሁ ወደዚህ ቪዲዮ። ይህ ቪዲዮ ለማንኛውም የራሱን ቢዝነስ ፕሮሞት ማድረግ ለፈለገ፣ ለማሳደግ ለፈለገ ቢዝነሱን ወደ ስቶሪ ፎርማት ቀይሮ ወደ ኢንጌጂንግ ወደ ሆነ ስቶሪ ፎርማት ቀይሮ የሚያስፈልገውን ስቶሪ ዲዛይን፣ ግራፊክስ፣ ዌብ፣ ሞባይል እና ኦፊስ አውቶሜሽን ኦፊስ ላላችሁ ኦፊስ አውቶሜሽን ጭምር ሁሉ መስራት የሚቻልበት መንገድ አለ። የቢዝነስ አይዲያ ካላችሁ የቢዝነስ አይዲያችሁን ፊልተር እያደረግን ፊዚቢሊቲውን ቼክ እያደረግን ፕሮብለሙን ዲፋይን እያደረግን እናግዛችኋለን። ግራፊክስ የሚያስፈልጋችሁ ከሆነ ፔይንቲንግ፣ ኢሜጆች፣ አኒሜሽኖች፣ ቪዲዮዎች እሱንም እንሰራለን። ዌብሳይት የሚያስፈልጋችሁ ከሆነ በጣም ፐርፎርማንት የሆነ ሀይሊ ኢንተራክቲቭ ዌብሳይቶች እንሰራለን። ሞባይልም እንደዛው እና ኦፊስ ካላችሁ ደግሞ ኦፊስ ሙሉ ዲቫይሶቹ እንደ ፎን፣ አይፒ ፎን፣ ካሜራ፣ ሲሲቲቪ ካሜራ፣ ላፕቶፕ፣ ዴስክቶፕ እንደገና ደግሞ የኔትወርኪንግ ኢኩፕመንቶች ደግሞ ሰርቨር፣ ስዊች፣ ራውተር፣ አክሰስ ፖይንቶችን አንጥተን ፐርፌክት ስኪማ ዲዛይን አድርገን ኔትወርካችሁን ዲፕሎይ አድርገን ሲስተሙን ሁሉ ገጥመንበት መሄድ እንችላለን። ቀጣይ የሚመጣውን ቪዲዮ ተከታተሉና ፎርማችሁን እንዴት መሙላት እንዳለባችሁ ታውቃላችሁ። ቻው። ዌብሳይቱ ይህን ይመስላል። እያንዳንዱን ተራ በተራ እየገባን እናየዋለን። እዚህ ጋር ሀሳባችሁን አጥርታችሁ የምትፈልጉትን ስቶሪ ዲዛይን ተደርጎላችሁ የሚያስፈልገውን ፊዚቢሊቲ ማለትም ፋይናንሱ ተጠንቶ፣ ኦፕሬሽኑ ተጠንቶ፣ ቴክኒካል አስፔክቱ ተጠንቶ ይሰጣችኋል። እዚህ በመጀመሪያ ላይ እንደሚናገረው ቀጣይ ደግሞ ችግር እንደሆነ የዚያን አፕሊኬሽን ወይም ስቶሪ ችግሩን እንደሆነ ለይተን ምን ላይ ጊዜ ማጥፋት እንዳለብን እንወስናለን። ቀጣይ ደግሞ ደንበኞቻችሁን የማጥራት ስራ እንሰራለን። ከዛ መጨረሻ ላይ በጣም ሳቢ የሆኑ ኢንተርፌሶችን መስራት ነው። ይህም ብቻ ማሰራት ይቻላል። ስቶሪያችሁን ዲፋይን አስደርጋችሁ የሚያስፈልገውን ነገር እንዳለ በዲቴል በዶክመንት ተሰርቶ ሊላክላችሁ ይችላል። ቀጣይ ደግሞ ግራፊክስ ላይ ስዕል፣ የካንቫስ ስዕል ከፈለጋችሁ ወይም በጣም አሪፍ የሆኑ ኤዲትድ ኢሜጆች ከተፈለጉ፣ አኒሜሽን ካስፈልጋችሁ እና ሲኔማቲክ የሆኑ ቪዲዮ ለሶሻል ሚዲያዎቻችሁ ካስፈልጓችሁም እሱም ይሰራል። ከሱ ቀጥሎ ደግሞ ዌብሳይት ካስፈልጋችሁ ፍሮንትኤንድ፣ ባክኤንድ፣ ዩዘር ኤክስፒሪየንስ ያለው ይህን የሚመስል ዌብሳይት አስተካክሎ በዲዛይን መስራት ይቻላል እንዳስፈላጊነቱ እና 6 ወር የነፃ ሜንቴናንስ ይሰጣለን። ሁሉ ነገር ተስተካክሎ እስኪያልቅ ድረስ የሞባይል
ከሆነ ደግሞ ዌብሳይት ሳይሆን ሞባይል የሚፈልጉ ከሆነ ደግሞ የሞባይል አለ። ገራሚ ስክሪን ያላቸው ዲቴላቸው ደስ የሚል ኦንላይንም ኦፍላይን የሚጠቀሟቸው ሴፍን ሰኪዩር የሆኑ እስከ ዲፕሎይመንት ድረስ አብረን ኦፊስ አውቶሜሽን ደግሞ አለ። ከዚህ ቀጥሎ ቢሮ ካላችሁ ማለት ነው የሚያስፈልጓችሁን ዲቫይሶች ለምሳሌ እንደ ማይክ፣ ካሜራ፣ ሲሲቲቪ ካሜራ፣ ስልክ፣ የአይፒ ስልክ፣ ላፕቶፕ፣ ዴስክቶፕ የተፈለገውን ነገር መስራት ይቻላል፣ ማምጣት ይቻላል። ኔትወርኪንግ ላይ ሰርቨር፣ ራውተር፣ ስዊች እና አክሰስ ፖይንት እንዳስፈላጊነቱ ከልቅም ካለ ዲዛይን ጋር አስተካክሎ ቢሮአችሁ ውስጥ መግጠም ይቻላል። 1 አመት ነፃ ሜንቴናንስ እንሰጣለን፣ ሁሉም ነገር እንዳለ ለማረጋገጥ። ቀጣይ ደግሞ እንትን ነው ተርምስ ኦፍ ሰርቪስ አለ። ይህንን አፕሊኬሽን ተጠቅማችሁ ስቶሪያችሁን ዲዛይን ለማድረግ ግራፊክስ ለማሰራት ወይም ዌብሳይት ለማሰራት ወይም ሞባይል ለማሰራት ወይም ኦፊስ አውቶሜሽን ለማሰራት ከፈለጋችሁ መከተል ያሉባችሁ ተርሞች አሉ። ይህንን ፎርም ስትሞሉ ማለት ነው የእኛን ተርሞች ተቀብላችሁ ነው ማለት ነው። ሌላ ነገር የለም። እንዲሁ እዚህ ከስር ያሉትን ለመደርደር እንዳለው ነው የሚቀርበው። በቃ እንዳለው በምርጫችሁ ነው ተሰርቶ የሚያልቀው እና ይሄ ሲስተም ደግሞ አጠቃቀሙ እንደዚህ ነው ማለት ነው። ህጋዊ ለሆነ ነገር መጠቀም አለባችሁ። እዚህ የምታሰሩትን ነገር እኛ ምንም አይነት ኃላፊነት አንወስድም። ይህን ቀድመን እንናገራለን እና ምንም አይነት እኛ ሰርተን የምንሰጣችሁ ነገሮች ማለት ነው ከእኛ ሲመጡ የባለቤታቸው ናቸው። እናንተ ጋር ሲደርሱ ደግሞ ገዝታችኋቸው ከሆነ እናንተ ይሆናሉ ማለት ነው። ምንም አይነት ተዘዋዋሪ ችግሮች ላይ ወይም ክፍያዎች ላይ እኛ ተሳታፊ ነን። ራሳችሁ ናችሁ የምትጠየቁት ለምታሰሩት አፕሊኬሽን ምንም አይነት ነገር ቢገጥማችሁ ማለት ነው። መሰረታዊ ህጋዊ ነገር ነው፣ ግን ይህን ካላወቀ ሰው ሊቸገር ስለሚችል እና ባለንበት በአካባቢው ቦታ ህግ ነው የምንገዛ ነው ማለት ነው። የምንሰጣቸው አገልግሎቶች ማለት በ3 መንገድ መቅረብ ይችላል። ኮንትራት በጣም አፕሪሺየት እናደርጋለን። ሪሞት ወርክ ከሆነ ተመራጭ ነው፣ ግን ኦንሳይትም ቢሆን መተን እንሰራለን። እዚህ ጋር መታችሁ ፎርም ስትሞሉ ማለት ነው መጀመሪያ የካምፓኒ ስማችሁን ትሞላላችሁ። ምንድን ነው ባክግራውንዳችሁ ትላላችሁ። አሁን ለምሳሌ ማርኬቲንግ ሊሆን ይችላል። ችግሩ ምንድን ነው? እናንተ ያላችሁበት ኢንዱስትሪ ላይ ነው የምንለው ማለት ነው። ሰዎች አድቨርታይዝ ያደርጉ ማን ነው ደንበኛችሁ እየተባለ ያለው እዚህ ጋር አቫታር ማለት ደንበኛ ማለት ነው። ደንበኛ አሁን ለምሳሌ ስሞል ቢዝነስ ኦነርስ ምን ያምናሉ እነዚህ ሰዎች ብንል ማለት ነው ቫሉዌብል ሰርቪስ ፕሮቫይድ ማድረግ እንደሚችል
ሰርቪስ ፕሮቫይደር ነው ብሎ ነው የሚያስቡት። ፍሎዋቸው ደግሞ በእናንተ እንትን ማለት ነው ኖት ሪችንግ ቱ ከስተመርስ ሊሆን ይችላል። ዲዛይራችሁ ደግሞ ማለት ነው ሴልስ ቮሉማችሁ ለመጨመር ይሆናል። ፊራቸው ኖ ከስተመር ነው። እንዳላችሁ ደንበኛ ብዛት ማለት ነው እየጨመራችሁ መሄድ ትችላላችሁ። ቀጣይ ደግሞ ማለት ነው ሴናሪዮ ምንድን ነው? ከእነዚህ ደንበኞቻችሁ ጋር ያላችሁ ግንኙነት ምን ሰዓት ትገናኛላችሁ? እንደ ስሞል ቢዝነስ ሆነ እንደ ደንበኛ ቢኖራችሁ እንዴት ምን አይነት መስተጋብር ይኖራችኋል የሚለውን ለማየት ነው። በሶሻል ሚዲያቸው ቪዲዮ ሊፈልጉ ይችላሉ። ያለ እንደገና ሌላ ደግሞ ጨምረን ብናይ ማለት ነው ማስታወቂያ እንዲሰራላቸው ሊፈልጉ ይችላሉ። እና እዚህ ጋር ስትደርሱ መወሰን አለባችሁ። ምን አይነት ነገር ነው የምትፈልጉት? ስቶሪ ዲዛይን ማለት ነው ሙሉ ችግራችሁን አጥንተን ማለት ነው የሚያስፈልጋችሁን መፍትሄ ተረድተን ማለት ነው። ግራፊክስ ከሆነ ግራፊክስ፣ ዌብ ከሆነ ዌብ፣ ሞባይል ከሆነ ሞባይል፣ ኦፊስ ከሆነ ኦፊስ ተብሎን ተከፋፍሎ በሁሉም ረገድ ምን መሆን እንዳለበት በዲቴል ተጠርቶ ይሰራላችኋል። ያን ራሴ አውቀዋለሁ የምትሉ ከሆነ ግራፊክስ ወይ ዌብ ወይ ሞባይል ወይ ኦፊስ አውቶሜሽን ማለት ትችላላችሁ። ለጊዜው ሁሉንም እላለሁ ማለት ነው። ስልክ ቁጥራችሁን ደግሞ የፈለጋችሁትን ኢሜል ደግሞ ማለት ነው ከዛን እዚህ ጋር ሪቪው እንድታደርጉ ነግራችኋል። ቴስት ነው የሚለው ከዛ ማርኬቲንግ አለ። ፒፕል ዶንት ባክግራውንድ ማርኬቲንግ ነው። ችግሩ ሰዎች አድቨርታይዝ ማድረግ አለመቻላቸው ነው። ከዛ ስሞል ቢዝነስ ኦነሮች ደግሞ እንደ አንድ ደንበኛ ናቸው። ቫሉየብል ሰርቪስ ፕሮቫይደር ነው ብለው ያስባሉ። ከስተመሮችን አለማድረስ ነው ወይም ከስተመሮች ጋር አለመድረስ ነው እንትናቸው ፍሎዋቸው ዲዛይራቸው እያላችሁ እየከፋፈላችሁ ያስቀምጣችሁ ሁሉን ነገር በዲቴል ሞልታችሁ ብትልኩ እኛ ይደርሰናል። እና ያንን መረጃ ደግሞ ተጠቅመን የሚያስፈልጋችሁን ነገር ዲዛይን አድርገን እንልክላችኋለን። እኔ ፍሬው መሀመድ አባፊጣ እባላለሁ። ለ5 አመት ሶፍትዌር ዴቨሎፕ ሳረግ ቆይቼ አሁን ይህንን ስራ ለሁላችሁም ለማድረስ አስተካክዬ እያስቀመጥኩ ያለው ዴቨሎፐር ነኝ። ስልክ ቁጥሬ እዚህ ጋር አለላችሁ። ዩቲዩቤ ይሄ ነው። የዩቲዩብ ቻናሌ ይሄ ነው። የዩቲዩብ ቻናሌ ይሄ ነው። እዚህም ጋር ቪዲዮ አለ ቼክ ማድረግ ከፈለጋችሁ። የቲክቶክ ቻናሌም ደግሞ ይሄ ነው። በቃ አመሰግናለሁ አብራችሁን ስለቆያችሁ። ቻው